ሃይ እንኳን ወደ ኢትዮ አስትሮኖሚ ተመልሳችሁ መጣችሁ። ላስት ታይም አፕሎድ ያደረኩት ቪዲዮ ላይ ፀሐይ ከለሯ ቢጫ ነው ወይ የሚል ጥያቄ ጠይቄ ነበር። እሱ ሲምፕል ኦብዘርቬሽን ነው። ከለሯ ነጭ ነው፣ ቢጫ አይደለም። ቢጫ የሚለውን ኢፌክት የሚሰጠን ፀሐይ ስትጠልቅ ስትል ወይ ስትወጣ የምናየው ከለር ግን ኖርማሊ ትክክለኛ ከለሯን የምናገኘው 6 ሰዓት ላይ ከላይ ስትሆን ነው። 6 ሰዓት 7 ሰዓት ላይ ኦቨርሄድ ስትሆን ነው። እና ያው ቀጥታ ፀሐይ ማየት ባይመከርም በግላስ ምናምን ብታዩት የምታዩት ከለር ነጭ ነው የሚሆነው ማለት ነው። ግን ቀይ ቢጫ ሆኖ ሰንሴት ላይ የምናየው ነገር ዲፐር በሆነ ነገር ልመልስላችሁ እና ሰማይ ለምን ሰማያዊ ሆነ? ኖርማሊ ነጭ ከለር ኮምፖዝድ የሆነው ከ7 ከለሮች ነው። እነዚህም ሬድ፣ ኦሬንጅ፣ የሎ፣ ብሉ፣ ግሪን፣ ኢንዲጎ እና ቫዮሌት ናቸው። የእነዚህ ከለሮች ጥምር ነጭ ብርሃንን የሚሰጥ የምናየው ነጭ ብርሃን ቅዛ የሚመጣው የእነዚህ 7 ከለሮች ድምር ነው ማለት ነው። እያንዳንዱ ከለር ደግሞ የየራሱ ዌቭሌንግዝ አለ። ያንን ዌቭሌንግዝ ዲስክራይብ የሚያደርግ ከላይ ቪዲዮ ቁጭ አድርግ ያለው በቃ የነዛ በእያንዳንዱ ዌቭሌንግዝ መሃል ያለው ርቀት ይለያያል ከከለሩ ማለት ነው። ከዛ ውስጥ ስሞለር የሆነው ሰማያዊ እና አትሞስፌራችን ደግሞ ናይትሮጂን፣ ኦክሲጂን እና የቀሩት አዘር ብለን ያለን ጀስት ጠቅለል ተደርጎ የተማርነው ደስት ፓርቲክሎች፣ ፖሊዩሽኖች ምናምን እነዚህ ነገሮች ናቸው 1% ላይ ከቨር የሚያደርጉት ማለት ነው። 1% ከእርዝ አትሞስፌር አንጻር ሂውጅ ነው እና እነዚህ ሲመጡ ከኛ አትሞስፌር ጋር ወይም ከከባቢ አየራችን ውስጥ ሲገባ ብርሃኑ ሲገባ ሰማያዊው ብርሃን አትሞስፌራችን ላይ ካለው እነዚህ ደስት ፓርቲክሎች፣ አቧራ፣ ይሄ ፖሊዩሽን፣ ከመኪና የሚወጣው ጭስ ኤቭሪቲንግ ከነሱ ጋር ዌቭሌንግዙ በጣም ትንሽ ስለሆነ እነሱ ካላቸው ሳይዝ ጋር ዘሴም ነው፣ ኦልሞስት አንድ አይነት ነው። ከሱ ጋር ሲሆን እንደ መስታወት ኢፌክት ያመጣል። ስለዚህ ከነሱ ጋር እየተጋጨ ወደ ጎን ነው የሚሄደው፣ ቀጥታ ማለፍ አይችልም ማለት ነው። የቀሩት ዌቭሌንግዛቸው ሰፋ ስለሚል እነሱ ማለፍ ይችላሉ። ግን ሰማያዊው እየተጋጨ ያንን ሚረር ኢፌክት አምጥቶ ነው ሰማያችንን ሙሉ ከለር የሚሰጠው ማለት ነው። የቀሩት ከለሮች ግን ያልፋል። ይሄን እንደውም ኤክስፕሌን የሚያደርገው ጠራራ ፀሐይ ወይም 6 ሰዓት አካባቢ ፀሐይ ሰማዩ ሰማያዊ ነው ማለት ፈዘዝ ያለ ሰማያዊ ነው። ግን ወደ ጨለማ እየሄደ ቁጥር ሰማያዊው ይደምቃል። ፀሐይም ደግሞ ከለሯ ከነጭ ወደ ቀይ ይሄዳል። ከነጭ ወደ ቀይ የሚሄድበት ምክንያት የምድር አትሞስፌር ኖርማሊ 100 ኪሎ ሜትር ያህል። ስለዚህ ቀጥታ ሲሆን የሚያልፈው ርቀት ፀሐይ ብርሃን የሚያልፈው ርቀት 100 ኪሎ ሜትር ነው ማለት ነው እኛ ጋር ለማድረስ። ስለዚህ ያንን 100 ኪሎ ሜትር ሲያቋርጥ የሚጋጨው ያው ከብዙ ጋር ይጋጫል። ለዛም ነው ሰማያዊ ሆነው። ግን የሚጋጫቸው እነዚህ አቧራ፣ ፖሊዩሽን ምናምን የሆኑት ነገሮች ትንሽ ናቸው አንጻራዊ። ግን እያረፈደ ፀሐዩ እየጠለቀ በሄደ ቁጥር ወይም ደግሞ ሲወጣ ከጎን ነው የሚሆነው። ከጎን ሲሆን ይሄ ቲክነሱ እንደዚህ ነው የሚሆነው። ከዛ ቀጥሎ ይሄ ግን ቤንድ ሲያደርግ ከዚህ ሳይድ ወይም ከዚህ ሳይድ ሲወጣ የሚያልፈው አካባቢ አየር ከርቭ ስለሆነች ምድር የሚያልፈው አካባቢ አየር በጣም ይሰፋል ማለት ነው። በጣም ከመስፋቱ የተነሳ ከፀሐይም ከሚመጣው ከለር ውስጥ ያው ብሉ ዲፍሌክትድ ሲሆን አትሞስፌሩ በጣም በሰፋ ቁጥር ዲፍሌክት የሚያደርገው ወይም እንደ መስታወት እየተጋጨ የሚሄደው የሰማያዊ ከለር እየበዛ ይሄዳል። ስለዚህ ከመጣው ብርሃን ውስጥ ያለው ሰማያዊ በጣም ከመወሰዱ የተነሳ የሚቀረው ከለር ቀይ ይሆናል ማለት ነው። ስለዚህ ሞስት ኦፍ ዘ ታይም ፀሐይ ስትጠልቅ አይታችሁት ከሆነ ሜዝመራይዚንግ የሚያምር እንትን ነው። ቀይ የሆነ ከለር የሚያመጣው ለዛ ነው። አብዛኛውን ሰማያዊ ከለር ከመነጠቁ የተነሳ ኢንተረስቲንግ ነው ብዬ የማስበው ነገር ነው። ሌላ ጥያቄ ካላችሁ አስትሮኖሚ ኢንተረስቲንግ ሳብጀክት ነው፣ ሁሉም ሳብጀክት ላይ ይገባል። መጠየቅ የምትፈልጉት ነገር ካለ ብትጠይቁ ደስ ይለኛል። ስላዳመጣችሁኝ አመሰግናለሁ። ባይ